የሰው ልጅ ነፍስ የረከሰበት ወቅት ላይ ስለሆነን እንጂ አንድ መንግስት ባለበት አገር ንጹሃን በዚህ መጠን ሲጨፈጨፉ ይሄ ህልውናን ካልተፈታተነ ምን ሊፈታተን? ተግባርን አልተወጣም ልቀቅ የሚል ህብረተሰብ ክፍል ስለሌለ ስላልተፈጠረ እንጂ እኮ የንጹሃን ሞት በራሱ የመንግስትን ስልጣን የሚፈታተን ጉዳይ ነበር። በንጹሃን ሞት አትጠይቁኝ ነው ይቀጥላል። ጠቅላይ ሚኒስትሩ ሌላም ቦታ ላይ ነው ታላ የዚህ ሞት አስገራሚ ያደርጉት። በኮሮና አሜሪካ ላይ ብዙ ሰው ነው የሚያልቀው እንዲህ ነው የተባለው። የችግኝን ያህል ዋጋ አልተሰጠም። ከ200 በላይ የሞተ ታዝኖ አያውቅም። አጀንዳ ሆኖ አያውቅም። ሊያስገርመን የሚገባው ደግሞ ይሄ ነው። የበለጠ ደግሞ ለምንድን ነው ትኩረት የሚነፋው? እኔ እዚህ ቦታ ላይ ቁጭ ብዬ መንግስትን በዚህ መጠን ስታች ሞኝ ሆኜ አይደለም፣ ጅል ሆኜ አይደለም፣ ወይ መንግስት ፈቅዶልኝም አይደለም። ግን የግድ ነው ፍርሃቴን መጋፈጥ አለብኝ። ምን እንደሚገጥመኝ እኮ አውቃለሁ። ግን ፍርሃትን መጋፈጥ አለብኝ። ለምን? ምክንያቱም ሊደርስ የሚችለው ነገር ከዚህ የባሰ ነው። ህዝቡ መንግስትን ይፈራል። እንኳን መቃወም መተቸት ይፈራል። እንኳን መተቸት መብቱን መጠየቅ ይፈራል። ይሄ ማህበረሰባዊ ለውጥ የሚያስፈልገው ጉዳይ ነው። ምክንያቶች ሊኖሩ ይችላል። አምባገነን የሆነ ባህል ውስጥ ስለኖርን እንፈራ እንችላለን። ግን ሐቁ ግን አንዱ ፈሪ መሆናችን መንግስትን እንፈራለን። እንኳን መቃወም እንኳን አይደለም ፍሬው በህግ የተሰጠን መብት መጠየቅ እንፈራለን። እንደ ሰው መብታችን ነው የምንለውን ነገር ኤክሰርሳይዝ ለማድረግ እንፈራለን። መጠየቅ እንፈራለን። እንኳን መቃወም ደግሞ የበለጠ የሚያስፈራ ጉዳይ ነው፣ ዋጋም ጭምር ስለሚያስከፍል። ስለዚህ አንዱ ይሄ ነው። ሰው መሞት ብቻ እኮ አይደለም ፍሬው፣ ትውልድ እየሞተ እኮ ነው። እዛ አካባቢ አብረው የኖሩ የተጋቡ አካላቶችን የሚለያይ ተግባር እኮ ነው የተፈጸመ ያለው። ማንነት ተኮር እኮ ነው። እዛ ጋር እኮ ኢትዮጵያ እኮ እየፈረሰች እኮ ነው። እዛ ባለ ህፃን ውስጥ ትኩረት ሙሉ በሙሉ ሰሚል እንዲሆን ይፈልጋል። ሰሚል እንዲሆን። ስለዚህ እዚህ ጋር እየሞቱ ያሉ ሰዎች ምንድናቸው? መንግስት በስልጣን እንዲቀጥል ከነ ድክመቱ እንዲቀጥል ሲባል እንዲሞቱ የተፈረደባቸው ናቸው። በቃ ይሄ የተፈረደ ነው። በቃ ይሙቱ ተብሎ የተፈረደ ጉዳይ ነው። ለዛ ነው የሚቀጥለው ፍርድ። ነገም ከነጎዲያም የምናወራው ለዛ ነው። እዛ ጋር ያለው ህዝብ እንዲሞት የተፈረደበት ህዝብ ነው። ለዚህ ትኩረት መስጠት ማለት ታዲያ መንግስት ምንድነው እየሰራ ያለው? ምን ሰርቶ ነው እየበላ ያለው የሚል ጥያቄ ያስነሳል። ንጹሃንን ካልታደገት አይደለም ምንድነው የሚል ጥያቄ እንዲነሳ ይሆናል። ሚዲያ ላይ ያለን ሰዎች ብቻ ሳንሆን ከሚዲያው የራቀ ፖለቲካን አላቅም ወይም ደግሞ ፖለቲካ አይመለከተኝም የሚለው የህብረተሰብ ክፍል ሁሉ ይሄን እንዲያነሳ ያደርጋል። ትኩረት መስጠት ማለት የዛን ሰዓት ይሄ ትኩረት አገኘ ማለት አንድ የሚነሳው ጥያቄ ነው፣ መንግስት ምን ሰርቶ ነው እየበላ ያለው የሚል። ምክንያቱም የመንግስት አንዱ ስራ ምንድነው? የዜጎችን በህይወት የመኖር ዋስትና ማረጋገጥ ነው። እና እንዲህ ምን ሰርቶ ነው እየበላ ያለው? ሳይሰሩ መብላት ነው መኖር ነው። ታዲያ ነው ያንተ ስልጣን፣ ህዝብ የሰጠህ ስልጣን የህዝብን የመኖር ዋስትና ማረጋገጥ የማይችል ከሆነ እንዴት ሞራል ያለህ ሰው ስልጣን ብለህ ትጠራዋለህ? ይሄ ስልጣን ነው እንዴ? ሞራል ላለው ሰው ሞራል ላለው ሰው እኮ የስልጣን እኮ አይደለም። መንግስት እኮ የነዚህን ንጹሃን ሞት ማስቆም ያለበት ለንጹሃን ብቻ ብሎ እኮ ለራስ ክብር። ጨፍጫፊም ተጨፍጫፊም እኮ ናቸው ኢትዮጵያ ማለት እኮ ሁለቱም እኮ ናቸው። ተከፍለው እኮ አንዱ ጨፍጫፊ አንዱ ተጨፍጫፊ እኮ ይሆነ እኮ ነው ያለው። በቃ እኮ ፈረሰች እኮ። ይሄ አንድ ቀን አጋጣሚ አይደለም፣ ተደጋጋሚ እያየን ያለን አጋጣሚ። አንድ ሁለት ሰዎች ላይ የሆነ አይደለም፣ በሺዎች ላይ ሲሆን እያየን ያለን። ይሄን ለሚረዳ ሰው እንዴት ነው ኢትዮጵያ አልፈረሰችም ሊል የሚችለው? እንዴት ነው አልፈረሰችም ሊል የሚችለው? በቃ እኮ ፈርሳ አንተንተን ተብሎ እኮ ሰው እየተጨፋጨፈ እኮ ነው። ሆነ ፖለቲካ ስለሆነ ያለው እና ፊት ለፊት ያለው አካል ስለሆነ የሚጠየቀው ከጀርባ መሆኑን ይፈልጉታል እነዚህ ሰዎች። ከዛ ውጪ ተጠያቂነቱ የብሔር መልክ ስለሚይዝ እነሱ የሰሩትም ወንጀል ሊድኑ ይችላል። ላለፉት 27 ዓመታት የአማራ ህዝብ ላይ
ህወሓት ፈጸመ ከሚባለው በደል በላይ የፈጸሙት እኮ እነሱ ናቸው። ምንድነው የምትለው? ማዕከላዊ ውስጥ የብአዴን ሰዎች አይደሉም እንዴ ስንቱን አማራ እንትን ሲሉት ነበር? ህኩምና ቆሃቅ እኮ ስንት ወንጀል ነው የፈጸሙት? ስንት ንብረት ነው የዘረፉት? እነሱ ደግሞ በጥላቻ ያበዱ ደግሞ አሉ። በጥላቻ ብድ ያሉ ደግሞ አሉ፣ ስሜት ውስጥ ያሉ። እነዚህ አካላቶች ህወሓት የሚባለው አካል ከጠፋ በኋላ እዚህ ላይ እንደርስበታለን የሚሉ አካላቶች ናቸው። እስከዛ ግን ይሄ ህዝብ ምን ይሁን ያሉ ናቸው። ይሙት ያሉ ሰዎች ናቸው። ለዚህ ድምጽ መሆን አያስፈልግም የሚሉ ናቸው። እነዚህ አካላቶች ይሄ ስሜት ብቻ አይደለም የሚገፋቸው፣ ህወሓት በመሄዱ ምክንያት የተጠቀሙ ናቸው። ምናልባት ህወሓት ወደ ኢትዮጵያ ፖለቲካ ቢመለስ ጥቅማችንን እናጣለን የሚሉ አካላቶች ናቸው። ትላንት ህወሓት ያሳጣቸውን ነገር አሁን ህወሓት በመሄዱ አግኝተናል የሚሉ ናቸው። እያልኩ ያለሁት ምን መሰለህ ፍሬው፣ ይሄ ህዝብ መሪ የለውም፣ ባይተዋር ነው ምልለዛ ነው። የዚህ ህዝብ ጉዳይ ያገባኛል ብሎ በደንብ አድርጎ የያዘ ኃይል የለውም። እውነቴን ነው እምልህ፣ በአዴን ውስጥ የነበረ ከበአዴን ውጪም ያለ የአማራ ልጅ በሙሉ የበአዴን ስነ ልቦና ተጠቂ ነው። ሆዱን ብቻ ነው የሚያስበው፣ ህዝቡን እያሰበ አይደለም። ለዛ እኮ ነው ያ የአማራ ህዝብ ጠላት ሆዳሙ አማራ ነው የሚለው ነገር እኮ እውነት እኮ የሚሆነው፣ ትርጉም እኮ የሚሰጥ በዚህ ምክንያት ነው። ይሄንን ማስቆም በሚያስችል መንገድ ውስጥ አይደለም። እንደውም በአንጻሩ የንጹሃንን መጨፍጨፍ፣ ንጹሃንን ኢላማ እንዲሆኑ የሚያደርግ አይነት መንገድ ውስጥ ነው ያለነው። ከዚህ መንገድ እስካልወጣን፣ መንገድ እስካልቀየረን ጊዜ ድረስ የንጹሃን ጭፍጨፋ እየተባባሰ እንጂ እየቀነሰ ሊመጣ የሚችልበት ሁኔታ የለም። የንጹሃንን በህይወት የመኖር ዋስትና የማረጋገጥ ጉዳይ፣ ዋስትና የማስጠበቅ ጉዳይ የኦነግ ሸኔ የመንግስት ተመርጫለሁ፣ በምርጫ ተመርጫለሁ ያለ መንግስት ይሄ የቀዳሚ ተግባሩ መንግስት የሚባለው ይሄንን ሲሰራ፣ ሌሎች ጉዳዮች ሁሌም እንደምለው የህዝብ አጀንዳ ናቸው። ነገሮች ተመልከት፣ ሶማሊያ ላይ፣ ቤንሻንጉል ላይ፣ ደቡብ ላይ፣ ትግራይ ላይ፣ አማራ ክልል ላይ፣ ሁሉም ቦታ ላይ ምን አለ? ሰላም የለም፣ መረጋጋት የለም፣ ግጭቶች አሉ። መጠኑ ሰፊ የሆነ ንጹሃንን ዋጋ እያስከፈለ ያለ፣ ብዙዎችን እያፈናቀለ ያለ፣ ቤተሰብ እየበተነ ያለ አለ። ይህ ሁሉ ግጭት አለ። ይህንን ሁሉ በኃይል እፈታዋለሁ ይላል። ይህ ሁሉ በኃይል የሚፈታ አይደለም፣ አይቻልም። በራሱ መንግስት የማይቻለውን እችላለሁ ብሎ ይሄ አባባሰው ጉዳዩን እያባባሰው ያለው አንዱ መንገድ ይሄ ነው። ከዚህ ውጪ በሆነ አይነት አማራጭ ችግሮችን ለመፍታት ቢሞከር ኖሮ ቢያንስ የተወሰነ ጊዜ ንጹሃን የማይሞቱበት ቀንና ሌሊቶች ይኖሩ። እያንዳንዱ እኮ ሲገባ የጀግና አቀባበል የተደረገለት አይደል? ለውጡን ያመጣው አንተ ነህ ተብታ እንደዚህ አይነት ኃይል አብሬ ልወስን ቢልህ መብቱ ነው። የለውጡ አምጪ ማዕከል እስከሆነ ጊዜ ድረስ ነው። ይሄ ጥያቄ የተመለሰበት መንገድ ነው ችግሩን እያባባሰ ያለው። መንግስት ይሄንን ጉዳይ በኃይል ፈቷለሁ አለ። እኔን የማሻግራችሁ አለ። ኖ አንተ አታሻግረንም፣ በጋራ ነው መሻገር ያለብን አለ። እኔን የማሻግረው አለ። ይሄ አለመግባባት ወደ ኃይል ግጭት ሄደ። አንዴ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አማራ ክልል ላይ የፋኖ አደረጃጀት በጣም የተጠናከረ በሚመጣበት ሰዓት የተናገሩት ሌላ አካባቢ ላይ ጽንፈኞች እንዲሰፉ ብለን አይደለም የኛ ጽንፈኞች ላይ እርምጃ ምን ወስደዋል። ይሄ ምን ማለት እንደሆነ ታውቃለህ? ይሄ ማለት እናንተ ዛጋ ጽንፈኞችን ዝም የምትሉ ከሆነ የኛንም ጽንፈኛ ላይ የምንወስደውን እርምጃ ምን እንለዋለን? መልሰን እናየዋለን። አየህ፣ ኮምፒቲሽን አለው፣ በመርህ አይደለም። ይፈለጋል ማለት ነው። ሌላኛው ጋር ሲከስም ነው እኛ የምናከስመው። እዛ የሚጠናከር ከሆነ ቢጠናከር ግድ አይሰጠንም። መርህ ላይ ተመርኩዞ አይደለም እርምጃ እየተወሰደ ያለው። ኢትዮጵያ ውስጥ ተቃዋሚ የሚባል አካል የለም። በስብስብ ደረጃ ላሁን በስብስብ ደረጃ በተቃዋሚ የሚባል ማለት በምርጫ ቦርድ እውቅና ያለው ማለት ነው። በስብስብ ተሰባስቦ የተደራጀና ያለ አካል የለም። ተበታትኖ ያለው እሱ ሚዲያ ላይ
حزب لنا أنا فتح زسانة سدت فحيلو فتشم زي كسنة أبجز هاجرو خسارو ددنا جينا زنافق زفجلو حنا كحاتت يا جنا كحاتت يا كحاتت يا جنا كحاتت يا كحاتت يا جنا كحاتت يا أزي الرسالة سلسلة أبزي ميديا حق مزارع بزعم حق أمس حزب لنا أنا فتح زسانة سدت فحيلو فتشم زي كسنة أبجز هاجرو خسارو ددنا جينا زنافق زفجلو حنا كحاتت يا جنا كحاتت يا أنا